ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ? ይሄ ከባለፈው የቀረ እንትን ነው። ከባለፈው የቀረ ፓርት ነው። ይሄ ፓርት ስሪ ነው ማለት ነው። ያው ይሄ ሲንቀጥል ባላለፈው ስለ ምኒልክ እና ስለ ምኒልክ ጀምረን ነበረ። ኢምፔሪያል ምኒልክ እና ሌላ ደግሞ ስለ ዮሐንስ እና ስለ ቴዎድሮስ በባለፈው ክፍላችን ባለፉት ክፍሎች 1 እና 2 አይተናል ማለት ነው። ዛሬ ደግሞ የሚቀጥለው ክፍል 2 ነው። ይሄ ክፍል 2 ደግሞ ይሄ ክፍል 3 ነው ማለት ነው። ክፍል 3 ደግሞ የሚለው ምንድነው? ያው ክፍል 3 ደግሞ ባለፈው ካቆምንበት ቦታ ሲንቀጥል ይሄ ደግሞ የሚለው interruptions of interruptions of reunification. The state's formation process was interruption for about 7 years after encouraged in the error because of imperial succession and great famine in 1888 አንስቶ በ1892 ማለት ነው። ይህም ደግሞ አቶ አጼ ምኒልክ በአጼ ምኒልክ ጊዜ ያው ተቋርጦ ነበረ። ምን ሪዩኒፊኬሽን ማለት ግዛትን አንድ ለማድረግ ሪዩኒፊኬሽኑ ተቋርጦ ነበር። ይህም ደግሞ የተቋረጠበት ዋነኛው ምክንያቱ ደግሞ ምንድነው? ዋነኛው ምክንያቱ ፋማይን ነበረ። ግሬት ፋማይን እና ኢምፓርሻል ሰክሰሲሽን። እንግዲህ ኢምፓርሻል ሰክሰሲሽን ማለት ደግሞ ንጉሳዊ ተተኪ አለመኖር ማለት ነው። ይሄ ደግሞ ኢንተራፕሽን ማለት መቋረጥ ነው። መቋረጥ ሲሆን ሌላው ደግሞ ስቴት ፎርሜሽን። ይህ ስቴት አመሰራረቱ። ይህም ደግሞ አመሰራረቱ በማን ጊዜ ነው የተጀመረው? በቴዎድሮስ ጊዜ አይተናል ከላይ። እሺ this process was interrupted for about 7 years። ይሄም ደግሞ ተቋርጦ ነበር። ለመቼ? ለ7 ዓመታት በኋላ። ከዛ በኋላ ግን ኢንኮረፕትድ አድርጓል። ከ7 ዓመት በኋላ ማለት አረርን ያዘ ማለት ነው። ቢኮዝ ኦፍ አረርን ያዘ። ይሄም ደግሞ ኢምፓርሻል ዋነኛ ምክንያት ለማቋረጡ ምክንያት ምንድነው? አንደኛ ምንድነው ማለት ነው? ሰክሴሽን፣ ኢምፓርሻል ሰክሴሽን። ይሄም የምኒልክ ወይንም ልጅ አልነበረውም የሱ ተተኪ አለመኖር። ይሄ ደግሞ ሁለተኛ ደግሞ ግሬት ፋማይን ማለት ረሃብ ማለት ነው። ወይንም በኢትዮጵያ የ77ቱ ረሃብ ይባላል። ታዋቂ ነው። የ77ቱ ረሃብ በሁሉ በሀገሪቷ ክፍል ላይ የነበረ ረሃብ ነው ማለት ነው። እሺ ሌላው ደግሞ ሲንቀጥል ወላይታ ስቴት ነው። ወላይታን ስቴት እንዴት ኢንኮረፕትድ ወይንም ንጉሱ ያዘ የምንለው ነው። ኢምፔሪየር ምኒልክ ወርስ ፐርሰናል ሊድ ባይ ካምፒንግ። ኢምፔሪየር ምኒልክ የዛን ጊዜ እሱም ይህን ካምፒንግን ይመራ እንደነበረ፣ ይህን የጦር ሰራዊቱን ይመራ እንደነበር በወላይታ ጊዜ ይነገራል። ኢት ዋዝ ኢንኮምፕሊትድ ባይ ዚስ ዘ ፎሎዊንግ ኢምፓርሻል ሴሌብሬሽን። ይህም ደግሞ ኢንኮምፓይንግ ከያዙ በኋላ ዚስ ዘ ፎሎዊንግ ይህን ተከትሎ ያው ሰለብሬት ክብረ አክብረዋሉ። ራስ ሚካኤል ዘወሎ። ይህም ደግሞ ራስ ሚካኤል ዘወሎ፣ ፊት አውራሪ ገበየውና ለቁ መቆየስ እና አብተ በያለው በወይላ የሚባሉ ደጃች በላቸውና ራስ ወልደ ጉሳ እና አባጅፋር የመሳሰሉትን ተጨምሮ ይሄ የተዋጉ ወይንም ያገዙትን ሌላ ደግሞ ያከበሩ ከያዙም በኋላ ደግሞ አከብረዋል፣ ሰለብሬት አድርገዋል ይላል። ሌላ ደግሞ አታኪንግ ባይ ዚስ ላርጀር አርሚ። ያው እነዚህ ሁላቸው ተጨምሮ የወሎ ሆነ ሌላ ፊት አውራሪ ገበየው፣ ለቃ መቆየስ፣ አብተ በያለውና ደጃች በላቸው እነዚህ ሁላቸውም ተሰብስበው ምን አድርጓሉ? ይህንን አታክ አድርጓሉ ወይንም ያው ጎተዋሉ፣ አታክ አድርጓሉ። እዚህ ላርጅ ትልቅ የሆነ አርሚ ነበረ። ዲፈረንት ዳይሬክሽን በተለያየ ዳይሬክሽን ገብቶ ምን አድርጓሉ? አታክ አድርጓሉ፣ ጎተዋሉ ማለት ነው። ይህም ደግሞ ሌላው ስትራግልስ ኦፍ ዘ ወላይታ ኮላፕተስ። ይህም ደግሞ ያው ስትራግላዎቹ ወይንም ታጋዮቹ የወላይታ ታጋዮች ምን ሆኑ? ወደቁ። መቼ? 1892 ላይ ማለት ነው። ሌላ ደግሞ ሪፊውዚንግ ካውጦና ወዝ ሰራውንድድ ሜድ ባይ ዘ ኮስት ኦፍ ሃይ ላይፍስ። ይህም ደግሞ ካውጦና ሪፊውዝ አድርጎ ነበር፣ አልቀበለውም ወይም ብሎ ነበረ። ያው በጦርነቱ ማለት ነው። ጦርነቱን ያው ሪፊውዝ አድርጎ እኔ አልያዝም ወይም ኢንኮረፕት ራሴ ያስተዳድራለሁ፣ ይሄ ሀገሬን ራሴን ያስተዳድራለሁ ብሎ በሚያስተዳድርበት ጊዜ ይህን ሪፊውዝድ ያደረገበት ጊዜ ምኒልክ ደግሞ ያው አልመጣም ለመግዛት ወይንም ሰራውንድ አድርጓል። የምኒልክ እንትን ይህን በማድረጉ ካውጦናን ምኒልክ ምን አደረገው? ሰራውንድ አድርጎት ዘ ኮስት ብዙ የሆነ ኮስቶችንም ይሄ ደግሞ ኮስት ስንል ወጪዎችን እና የሰው ላይፍም የጠፋበት ማቴሪያልም ብዙ የሆነ ቁስ ነገሮች እቃዎችም የጠፉበት በከባዱ የጠፉበት ዚስ ካምፒንግስ ኢንክሉዲንግ አፍተር ቶና ወዝ ዊንዲድ ኤንድ ካምፕቸርድ። በዚህም ደግሞ መጨረሻ ላይ ምን ተደረገ? ካውጦና ምን ተደረገ? ቆሰረም ተያዘ ማለት ነው። ይሄ ነው። ሌላ ደግሞ ወደ
ከፋ ነው የምንሄደው። የከፋስ እንዴት ነው? አሁን ወደ ከፋ ሄዳል ማለት ነው። ኢት ዋዝ ዋን ኦፍ ዘ ዌር ምኒልክ ፌስስ ሲሚላር ሬዚስታንስ። በከፋም ላይ እንደ ወላይታ ተመሳሳይ የሆነ ታጋዮች ነው ያጋጠመው። ታጋዮች ያጋጥሙታል። ዚስ ይር በዚህ ጊዜ 1897 ላይ ብራውድ ስትራግል ቴስቲንግ ቱ ዚስ አቢሊቲ ቱ ዲፌንድ ኢትሰልፍስ ኢን ሚኒሊክስ። ይህም ደግሞ በዚህ ዓመት በ1897 ላይ ባወጡት ስትራግልስ ቴስቲንግ ስትሪንግስ ቴክስ። ይህም ደግሞ ሚኒሊክ የራሱን የሆነ ራሱን ስትሪንግስ ያደረገበት ችሎታ ወይንም የተመለከተበት ነበረ፣ ወይም አቅም ወይም ጠንካራነቱን የተመለከተበት ነበረ ማለት ነው። ዚስ ዋዝ አቢሊቲ ቱ ዲፌንድ። ይህም ደግሞ ምን ነበሩ? የመመከት ወይንም ራሱ ሚኒሊክ ዲፌንድ የማድረግ ምን አቅም ነበረው ማለት ሚኒሊክ ማለት ነው። ይህንም ተከትሎ ጆይንት ኦፕሬሽንስ ኦፍ ዘ ኦርጋናይዜሽን ሊድ ባይ ማች ኦፍ ስትሮንግ ሴሌብሬሽን። እነዚህም ደግሞ ሙሉ በሙሉ የሚኒሊክ እንትኖች ተጨምሩና መሪዎች የሚኒሊክን ጦር አዛዦች የጦር መሩት ከተለያዩ ሀገር ከወሎ ከምን ተጨመሩና ከጀማ ካሉት ተጨመሩና እነዚህ ሁሉ ተጨመሩና ምን አደርጉ? ሚኒሊክን አገዙ ማለት ነው። ይሄም ምን ሆኑ? ሊድስ ዘ ስትሮንግ። ይሄም ደግሞ ሊድ ያው እየመሩ መሪዎቹ ተጨመሩ። ዚስ ጆይንት አደረጉ። ጆይንት ኦርጋናይዝድ። እነዚህ የተቀናጁ ሰዎች ጆይንት ወይም ተገናኙ። ሊድስ ያው የሚመሩት መሪዎቹ ማለት ሊደሮቹ ባይ ዘ ስትሮንግ ሴሌብሬሽን በትልቅ ክብረ በዓል ወይም ክብር ማለት ነው። ዚስ ዘራስ ወልደ ጉሳ ራስ ወልደ ጊዮርጊስ ደጃች ተሰማ ኦፍ ኢለባቦር። ሌላ ደግሞ ደጃች ደምሴ ኦፍ ወለጋ እንደ አባ ጅፋር ጅማ። እነዚህ ሁላቸው ተጨመሩና ሚኒሊክን ለማገዝ እንትን አሉ ማለት ነው። ሌላ ደግሞ ታቶ ጋኪ ሸርቾ የነበረው በሰዓቱ የሚመራው የከፋን ህዝብ የሚመራ የነበረው ንጉስ ማን ይባላል? ታቶ ጋኪ ሸርቾ ነበር ማለት ነው። ይሄም ደግሞ ዚስ ኪንግ ኦፍ ዘከፋ። ይሄም ደግሞ የከፋ ኪንግ ነበር ማለት ነው። ይሄ የከፋ ኪንግ ነበር። ሜድስ ማሲቭ ሞባይላይዜሽን። ይሄም ደግሞ ማስ ሞባይላይዜሽን ብዙ ህዝብን አንቀሳቅሶ ምን አድርጓል? ሞባይላይዝድ ወደ ጦርነት ተጉዞ ነበር። ዚስ አጌንስት ማንን ለመያዝ ማለት ነው? ኢንቫሊድ ፎርስ ኦፍ ዲፊካልትስ። ይህም ግን በተቃራኒ ሆነ፣ ዲፊካልት ሆነ፣ አስቸጋሪ ነበረ ነው። ዚስ ባውት በት ፋይናሊ ወልደ ጊዮርጊስ እና አርሚ ኦፍ ኢንተር ዘ ካፒታል ሲቲ ኦፍ ዘ ኪንግደም። ወልደ ጊዮርጊስ እና የወልደ ጊዮርጊስ ሰራዊት ወይንም ጦርነት የሚመራው ኢንተር ወዴት ገባ? ወደ ካፒታል ሲቲ ወደ ዋናው ከተማ ወዴት? ቦንጋ የሚባል ከተማ አለ፣ የከፋ ዋና ከተማ። ወደ ቦንጋ ገቡ ማለት ነው። አንድሮች ኤንድ ቪክቶሪያንስ። እነዚህም ደግሞ ቪክቶሪያን ሆኑ ወይም ድልን ተጎናጸፉ ማለት ነው። ነገር ግን ዘ ኪንግ ኦፍ ከፋ ወዝ ባውት ኢን አዲስ አበባ። ነገር ግን የከፋ ኪንግ ወዴት ነው ያመጡት? ወደ አዲስ አበባ ነው አስሮ ያመጡት ማለት ነው። ወደ አዲስ አበባ አስሮ ለማሰር አመጡት። ይሄ ለማሰር እንደማለት ነው። ፖርሶን ማለት ለማሰር አመጡት እንደማለት ነው። ሌላ ደግሞ የከፋ ኪንግ ተያዘ። ካፕቹር መያዝ ነው። ካፕቹር ኤንድ አባውት 9 መንዝስ ለ9 ወራት ተያዘ። ዘ ኪንግ ኦፍ ከፋ ወዝ አቢል ቱ አቮይድ ካፕቹርድ። የመጀመሪያ ጊዜ ግን አልያዝም ብሎ አቮይድ አድርጎ ነበረ፣ ተቃርኖ ነበረ ወይም አቮይድ አልቀበልም። ግን በፎር አባውት ለ9 ወራት ግን ለ9 መንዝ ተይዞ ነበር። ነገር ግን ካፕቹርድ ተያዘ። ለ9 ወራት ድረስ አልያዝም ብሎ እንትን ብሎ ነበር ማለት ነው። ግን ከዛ በኋላ ተያዘ። ከዛም ወደ አዲስ አበባ ወጣ። ራስ ወልደ ቢቃምሲን ዘገብረ ነሮር ከፋ። ይህም ደግሞ ራስ ወልደ ጊዮርጊስ ደግሞ የከፋ ማን ሆነ? ንጉስ ሆነ ማለት ነው። ሌላ ደግሞ ቤንሻንጉል ጉሙዝ ነው። ቤንሻንጉል ነው። ይህም ደግሞ ቤንሻንጉልን ያዘ። መቼ ነው ያዘው? በ1897 ወዝ ዋኖ መኮንን ወዝ ዋኖ ካምፔት ባይ ደጃች ጉታ ቱሉ እና ደጃች ከምሴ ሞርዳና ይህ ላይ ነው። ለቃ ስቴት ላይ የሚመሩ እና እነዚህ የለቃ ስቴት መሪዎች ናቸው። ዚስ ሪዩኒፋይድ ኤንድ ዘ ሼክዳም። እነዚህ ሁላቸውም ያው ይህችን ሼክዳም ሪዩኒፋይድ ለማድረግ ሪዩኒፋይድ ባለፉትም እንዳወራ ነው፣ ባለፉት ፓርቶችም እንዳወራ ነው፣ መልሶ መገንባት ማለት ነው። ያህንን መጀመሪያ የተገነባውን መጀመሪያ ግንባታው የተጀመረው በማን ነበር? በቴዎድሮስ ጊዜ የጀመረውን እንትን ወደ በምኒልክ ጊዜ ደግሞ መልሶ መገንባት። ይህም ደግሞ መልሶ ሲገነባ ሼክዳም ያው ለብቻ ነበረች። ይህችን ነው ወደ እዚህ ሲጨምሯት ማለት ነው። ወይንም በምኒልክ ቁጥጥር ስር ስትሆን እንደ ሪዩኒፋይድ መልሶ አንድ ማድረግ እንደማለት ነው። ኦዚስ ቤንሻንጉል ወይም ቤንሻንጉል ከሚለው ነው። ይህን አቅላዲን ወይም አሶሳ እና ኮሚስ በት ዚስ ዌር ሬዚስታንስስ
ነገር ግን ላል ዘ ዌር ሬዚስታንስ አባውት አብድራህማን የሚባሉ እና እነዚህ ምንድን ናቸው? ሬዚስታንስ ታጋዮች ናቸው። ሌላ ደግሞ ባሌ ሸንጓ እንደ መሐመድ ውዳ መሐመድ ከምሽ የሚባሉበት ሼክ እና ሼክ ካወጁሉ እና ካወጁሉ አልአሳኒ እና አሶሳ እና ሞድ ሜድ ኢን ስትሪክት ኢን ዊዝን ራስ መኮንን ኢንት ሰብሚትስ ግን በመጨረሻ ላይ ያው ተስማምቶ ሰብሚት ፋይናሊ ግን ዘባትሎፍ ፋንዶንጎን በሚባል በ1894 ተሸንፈው እንትን አለው ማለት ነው። ይህም ደግሞ የጦርነቱን ቦታዎች እነዚህ ባትል የሚለውን እነዚህ የሚቀርቡ በፈተና ይመጣሉ መያዝ ነው ማለት ነው። ሌላ አብደላ ኢን ራህማን ዲፊቲድ ኤንድ ፎርስ ኦፍ ፊልስ ኢን መሐመድ ወልደ ሙዴ ኤንድ ኮሚሲያ ኤንድ ዲፊቲድ ኢን ሼክ ካጁሎ እና ደጃች ዳምሴ ኢን ወለጋ እና ዚስ ፍሎ ይህን ተከትሎ ደግሞ ሂምዝ ዘፋሃስ ፋራስ ሱዳን ቦርደር ይሄንም ደግሞ ሄዶ እስከ ሱዳን ፋራስ ድንበሩን ምን ያው ያሰፉበት ድረስ ነበረ። ይሄ ደጃች ደምሴ ኢን ወለጋ የሚባለው ሰውዬ ነው ማለት ነው። ሌላ ደግሞ ዚስ ፔሪድስ ኢምፐርስመንትስ ኢን አዲስ አበባ ሬስቶሬሽን ዚስ ሪጅን አብደላ ኢን ራህማን ጁክሎ እና ይሄ የሚኖሩበት ቦታ ነው። ሌላ መሐመድ ወልደ ሙሐመድ ዊዝን ዚስ ታይትል ኦፍ ደጃች ኤንድ ፊታውራሪ ሪስፔክቲቭሊ እነዚህም ሰዎች ደግሞ ምንን አገኙ? ወደ አዲስ አበባ ከመጡ በኋላ እነዚህ ሰዎች ምን ተባሉ? ያው ፊታውራሪ የሚባልና ደጃች የሚባል ምን ተሰጣቸው? ታይትል ተሰጣቸው ወይንም ማዕረግ ተሰጣቸው ማለት ነው። ምን በቅደም ተከተል ደጃዝማች የሚባለውን ለአብደራህማን ተሰጠው፣ ይሄኛው ለዚህ ተሰጠው ማለት ነው። ፊታውራሪ የሚባለው ለመሐመድ ውዳ መሐመድ ተሰጠው ማለት ነው። ይሄ ነው። ካጁሉ አልአሰን ዊዝን ዚስ ትራዲሽናል ታይትን ሼክ ይሄም ደግሞ መጀመሪያ ያው ትራዲሽናል የድሮ ታይትላቸው ማድረጋቸው ሼክ እና አድሚኒስትሬሽን ዊዝ ዋን ኦፍ ሪስፔክቲቭ ኤሪያስ ያው በሚያስተዳድሩበት ጊዜ ሼክ ተብሎ ይጠሩ ቦታዎች ሼክ ተብሎ ፋይናሊ ነገር ግን 19 ኢትዮጵያ ይሄም 1990 ላይ ኢትዮጵያ ዘ ኢንዲ ፎርሜሽን ኦፍ ሞደርን ስቴት እንደማለት ነው። ኢትዮጵያ ያቆሙበት ኢንዲ የሆነችበትና የኢትዮጵያን ግዛትን ያቆመችበት ነው። ሌላው ደግሞ አሁን ከዚህ ቀጥሎ ያለን ሎንግ ዲስታንስ ትሬድ እና ሚዲየም ኤክስቼንጂንግ ነው። ሎንግ ዲስታንስ ትሬድ ማለት ሎንግ ዲስታንስ ትሬድ እና ሚዲየም ኤክስቼንጂንግ። ሎንግ ዲስታንስ ትሬድ ማለት የረጅም ርቀት ምን ማለት ነው? ንግድ እና ሚዲየም ኤክስቼንጂንግ ማዕከላዊ ልውውጦች በዚህ በምን ነበረ ተጠቅመው ልውውጥ ያደርጉ ነበር። አሁን ለምሳሌ ሎካል ማርኬቶች ምን አይነት ኤክስቼንጂንግ ያደርጉ ነበር? ከፎርጂን ወይም ከፎሪያነስ ወይም ትራዲሽናል ኢንተርናሽናል ማርኬቶችን ሲያደርጉ ባንክ ኤክስቼንጃቸው ምን ነበረ የሚለው ነው የምናየው ማለት ነው። እሺ ስናይ ደግሞ ሎንግ ዲስታንስ ትሬድ የረጅም ርቀት ንግድ ማለት ምን ማለት ነው? ሎንግ ዲስታንስ ትሬድ ማለት ምን ማለት ነው ስንል ደግሞ ኢትስ ኔክስት ቱ ስታንድ ሎንግ ዲስታንስ ትሬድ ዋዝ ሄድ ቢን ኦፍ ዘ ሞስት ኦፍ ኢምፖርታንት ሶርስ ኦፍ ኢንካም ፎር ኢን ኢትዮጵያን ኢኮኖሚ። ሎንግ ዲስታንስ ትሬድ ግን ዋነኛ የሆነ ለኢትዮጵያ ኢኮኖሚ ዋነኛ ምን ነበረ? ምንጭ ነበር። ዚስ ሪዛልትስ ኦፍ ዘ ሮል ኦፍ ገቨርንመንት ግሬት አቴንሽን ቱ ዘ ኮንትሮል ትሬድ ሩትስ ኤንድ ሶርስ ኦፍ ኢንካም። ይሄንም ተከትሎ ደግሞ ገቨርንመንት ጊቭስ አቴንሽን ሩረሩ መሪ ወይም ገቨርንመንቱ ምን ያደረገው ጊቭ አቴንሽን ትኩረት እየሰጠውና ኮንትሮል ያደረገው ነበረ። ሌላ ነው ሶርስ ኦፍ ትሬድን ይህም ደግሞ የንግድ ሶርስ ኦፍ ትሬድ የንግድ እንትኖችን ነበረው ማለት ነው። ሶርስ ማለት ምንጭ የንግድ አይተሞች ቁስ ነገሮች የነበሩበት። ሌላው ደግሞ በኋላ 19ኛው እና 20ኛው ሴንቸሪ ላይ ዘ ዳይሬክሽንስ ኦፍ ሎንግ ዲስታንስ ትሬድ ዋዝ ቼንጅድ ፍሮም ኖርዝ ቱ ሳውዝ ከኖርዝ ቱ ሳውዝ። ይሄም ደግሞ ዳይሬክሽኑ ይሄ ደግሞ ምን ማለት ነው? 19ኛ እና 20ኛው ሴንቸሪ ላይ ክፍለ ዘመን ላይ ዘ ዳይሬክሽንስ ኦፍ ሎንግ ዲስታንስ ትሬድ የረጅም ርቀት ንግድ ምን የሆነበት ቼንጅ የሆነበት ከየት ወዴት? ከኖርዝ ወደ ሳውዝ ዋርድ እና ኢስት ዋርድ የሚሆንበት ቼንጅ ለውጥ ያደረገበት። ይህን ዚስ ሪዝን ይህ ምንን ተከትሎ ነው? ዘ ሾን ቪክቶሪ ኦቨር ዘ ጂማ ዘ ባትልስ ኦፍ ኢምቦቦ ዋዝ ሊድ ባይ ፖለቲካል ሴንትራል ኢንትሾን። ይህም ደግሞ ማለት ምን ሪዛልቱ ምንድን ነው ከተባለ ምንድን ነው የሸዋን ቪክቶሪ መሆን ሸዋ ድል መቆናጸፏ ከማን በላይ? ከጎጃምን በላይ ማለት ነው። ይህም ደግሞ ዘ ባትል ኦፍ ኢምቦቦ ላይ ባትል ኦፍ ኢምቦቦ ላይ በቀደሙት ፓርታችን በፓርት ላይ እንዳየነው ምንድን ነው የጎጃም ገቨርነር እና የሸዋ ገቨርነር የነበረው ምኒልክና ወይንም ተክለ ጊዮርጊስ
ኦፍ ጎጃም እና ከፋ አስተዳዳሪ የነበረው ሁለቱ ተጣልቶ ነበር። ተጣልተው ይሄንም ደግሞ ባትል ኦፍ ኢምፖፖ ላይ ማን አሸንፎ ነው? ሚኒሊክ አሸንፎ ነው። ይሄንን ማሸነፍ ተከትሏል የፖለቲካል ሴንተሩ ወዴት? ወደ ሸዋ መጥቶ ነበረ። ይሄን ደግሞ አንድ የንግዱን መስመር እንዲለዋወጥ አንዱ ምክንያት ነው። ሌላ ደግሞ ዘ ዲክላይን መውደቅ ነው የማን? የጎንደር እና መተማ መውደቅ። ይሄንም ውጤት ይሄም ሪዛልት ዘ ኢትዮ ሱዳን ሆለስቲን ይሄም ደግሞ የሱዳንና የማን የኢትዮጵያን ምን ነበር አለ ጥላቻ ነበረ። ይህም ደግሞ አንደኛው ችግር ነው። ዚስ ፋውንዴሽንስ ኦፍ ዘ ግሮዝ ኦፍ አዲስ አበባ ኢን ፖለቲካል ሴንተር ኦፍ ዘ ኢምፔሪየር ለንጉሠ ነገሥቱ አዲስ አበባ መገኘቷና ማደጓ አንደኛው የፖለቲካ ሴንተር ሆና እንደነበረ ለማን? ለኢምፔሪየሩ ማለት ነው። ሌላ ኦፕኒንግስ ኦፍ መከፈቱ ምን? ኦፕኒንግስ ኦፍ ጅቡቲ አዲስ አበባ ሬልዌይ ኤንድ established of the Gambia major outlets in Ethiopia next to ጅቡቲ። ይሄ ደግሞ ከኢትዮጵያ አንስቶ ወደ አዲስ አበባ የሚወስደው መንገድ መከፈቱና ሁለተኛው ደግሞ ዚ ስታብሊሽድ መገኘት ጋምቤላ ዘ ማጆር አውትሌት የንግድ መስመር አውትሌት ማለት የንግድ መስመር ማለት ነው። ከማን? ኢትዮጵያ ላይ ኔክስት ቱ ከማን ቀጥሎ? ከጅቡቲ ቀጥሎ ጋምቤላ አንደኛው የሆነች ከጅቡቲ ቀጥሎ ነበረች ነው። ሁለተኛው ዲክላይን መውደቁ ማን መውደቁ? ዲክላይንስ ኦፍ ኢምፖርታንስ ኦፍ ዘ ፖርት ኦፍ መስዋ ኤንድ አሰብ ቢኮዝ ኦፍ ኢታሊዮ ኢትዮጵያን ኮንፍሊክትስ የኢትዮጵያን የጣሊን ግጭት በመኖሩ በዛን ጊዜ ነበር የአድዋ ጦርነቶች ምናምን ነበር። ይሄም ደግሞ በመኖሩ ወድቆ ነበር። አንዱ ጥቅም ነው። ወዴት? ወደ ሳውዝ ወደ አዲስ አበባ ወይንም ሳውዝ ቱ ኖርዝ ለመምጣቱ ምኑ የንግድ መስመሩ። ይሄም ደግሞ መስዋና አሰብ የንግድ መስመሮች መቋረጣቸው ነው ወይም መውደቃቸው ነው የሚለው። ሌላውንም ኢሊሚኔት መጥፋት ነው። ኦፍ ዘ መረብ መላሽ ወይም ኤርትራ መጥፋቷን ነው የሚለው። ያው ቪዲዮ በዚህ ይበቃናል። ያው ቲቶሪያችን በዚህ ይበቃናል። እንዳይረዝም ማለት ነው። ሌላ ጊዜ ይሄኛውን እናያለን ማለት ነው። ሌላ ዘ ሩትስ ኦፍ ሎንግ ዲስታንስ ትሬድ የምንለውን እናያለን ማለት ነው።